ሰውየው ሙሉ ሸለል ይሄ ሙሉ ፓራላይዝድ ነው። ከተቀመጠበት ለመነሳት የሰዎች እገዛ የሚያስፈልገው የቤተሰቦቹ እርዳታ የሚያስፈልገው ሰው ነው። መንቀሳቀስ አይችልም። ሙሉ ሰውነቱ ሺባ ነው። ይህ ሰው አንዴ ቤተሰቦቹ በሌሉበት ክፍል ውስጥ ብቻውን ባለበት ጊንጥ ትመጣለች። ጊንጧ በሰውነቱ ላይ ትሄዳለች። ቤተሰቦቹን ይጣራል። አረኑ ድረሱልኝ ይላል። አልሰሙትም። ሌላ ክፍል ላይ ነው ያሉት። ጊንጧ ወጣች፣ ወደ ላይ ወጣችና አናቱ ላይ ደረሰች። አናቱ ላይ ስትደርስ ጮኻውንም ግን ማንም ሊረዳው አልቻለም። አልሰሙትም። ምናልባትም ሽባ ከሆነ እንግዲህ ለመጮህ እንኳን ሊቸገር ይችላል። አለም እንዴ በጣም ችግር ላይ ነው ያለው። ከዛም ልክ አናቱ ላይ አንዴ ነደፈችው። ስትነድፈው ሰውነቱ በሙሉ ንዝረት ነዘረው፣ ተንቀሳቀሰ ሰውነቱ። ሱብሃንአላህ። ልክ ሲጮህ ሰዎች ቤተሰቦቹ ሲደርሱ ሰውየው ቆሟል። አለይሰ هذا حكمة الله عز وجل? ሙሲባ ነው አይደለም መነደፉ። በዛ መነደፉ ውስጥ ግን የሱ ህይወት ነበረ። የሱ አካል ህይወት ይዘራ ነበር። በእኛ ሙሲባ ውስጥ አላህ Subhanahu Wa Ta'ala የሚሰራውን ሕክማ እሱ ብቻ ነው የሚያውቀው። እኛ ብዙ ጊዜ ላይላዩን ስለሆነ የምናየው ምን እንላለን? መከራ ብቻ ይመስለናል። በመከራ ውስጥ ግን ስንት ኒዕማ አላህ Subhanahu Wa Ta'ala ለባሮቹ ይሰጣል። ሁሌ ሱረቱል ካህፍ እንቀራለን አይደል እንዴ? ሱረቱል ካህፍ